የመጀመሪያ እስላም በአፍሪካ የተገኘው ደቡብ ነው ሀዲያና ሀረር It was surprising the quantity of evidence that we've got. People who were very much involved in international trade, stretching as far as China, and also who were moving trade goods further into Africa as well, into the interior of Ethiopia, and as well as evidence for the first Islamization of the region, which is exciting. በአፍሪካ ቀንድ በተለይም በሀገራችን የምስራቁ ክፍል እንደዚህ አይነት የግንባታ ቅሪቶችን የህንጻ ፍርስራሾችን በየቦታው ታያላችሁ። ታዲያ አካባቢውን ነዋሪዎችን ምን እንደሆኑ ብትጠይቋቸው አብዛኞቹ የሚነግሯችሁ በአንድ ወቅት እዚህ አካባቢ ይኖሩ የነበረ ሃርላ የሚባሉ ግዙፍ ፍጡራን እንደገነቡት ይነግሯቸዋል። ጥያቄያችሁን የማታቆሙ ከሆነ ሌላም እንደዚህ አይነት መሰል ብዙ አፈታሪኮችን ሰማላችሁ። ስለ ሃርላዎች የሰማነውን አፈታሪክ የበለጠ በታሪክ ማስረጃ ማረጋገጥ ብንፈልግ በቅድሚያ የምናገኘው ሁለት የ13ኛው ክፍለ ዘመን አረብ ጻፊዎችን ነው። አንደኛው ኢብኑ ሰዒድ አልመግሪቢ ሲሆን ሁለተኛው አልሙፈደል ኢብኑ አቢ አልፈዳኢን ነው። ቀጥሎም በ14ኛው ክፍለ ዘመን የአጼ አምደ ጽዮን ዜና መዋል፣ 15ኛው ክፍለ ዘመን አልመቅሪዚ፣ በ16ኛው ክፍለ ዘመን ሸሃበዲን አህመድ ወይም አረብ ፋቂ ስለ ሃርላዎች ጽፏል። ወደ ቅርብ ጊዜው ስንመጣ ደግሞ እነ ቼሩሊ፣ እነ ብራው ከምበር፣ እነ ጆርጆ ባንቲ፣ እነ ታደሰ ታምራት፣ ላጲሶ ጌታውን ዲሌቦ ሌሎችም ስለ ሃርላዎች ጽፈዋል። 2014 እንደ አውሮፓውያኑ አቆጣጠር አንድ አዲስ ታሪክ ቀያሪ ነገር ተከሰተ።